ሰላም ልጆች፣ እንኳን ወደ እንቁ ልጆች ቻናል በሰላም መጣችሁ። ልጆች ባለፈው ስለ ትንሹ የጠፋው ሰጎን ነግረናችሁ ነበር፣ ታስታውሳላችሁ? ትንሹ ሰጎን ከሚኖርበት አካባቢ የሳር ምድሩን ልጎብኝ ብሎ ከቤት እንደወጣና በሳር ምድሩ ውበት ተማርኮ ረጅም መንገድ እንደተጓዘ ሳያስበው ብዙ ስለራቀ እንደመሸበትና ከዛፍ ስር እንዳደረ ነግረናችሁ ነበር። በጠዋት ተነስቶም ዱብ እያለ ወደ ቤቱ እንደተመለሰ ለእናትና አባቱም ደንግጠው እንደነበርና የት እንዳደረ ጠይቀውት በቀጣይም ከቤት ብቻውን እንዳይወጣ እንዳስጠነቀቁት ነግረናችኋል። ትንሹ ሰጎንም ጥፋቱን አምኖ ይቅርታ እንደጠየቀና ከዛ በኋላ ብቻውን ከቤት ርቆ እንደማይሄድ ለቤተሰቦቹ ምላሽ እንደሰጠ ነግረናችኋል። ከዛም ቀጥሎ ጫጩቶች ተፈልፍለው ትንሹ ሰጎን ከእናትና አባቱና አዲስ ከተፈለፈሉት ጫጩቶች ጋር በደስታ እየቦረቀ በሳር ሜዳ ውስጥ እየተጫወተና ምግባቸውንም እየተመገቡ ኑሯቸውን እንደቀጠሉ አይተናል። ዛሬ ደግሞ ስለ ሰጎኖች አስደናቂ እውነታዎችን ይዘን ቀርበናል። አብራችሁን ሁኑ። ስለ ሰጎኖች ግዙፍ አይኖች። ልጆች የሰጎን አይኖችን አይታችሁ ታውቃላችሁ? በጣም ትልቅ ናቸው። አንዱ አይን በግምት የአነስተኛ ብርቱካን ያህል ይገዝፋል። እነዚህ ትልልቅ አይኖች አደጋን ከሩቅ ለማየት ይረዱታል። በየብስ ላይ ፈጣኑ ወፍ ስለመሆኑ። ልጆች ሰጎን መብረር እንደማይችል ታውቃላችሁ? ነገር ግን በጣም በሚያስገርም ፍጥነት መሮጥ ይችላል። በየብስ ላይ በሰዓት እስከ 70 ኪሎ ሜትር መሮጥ ይችላል። ትልቁ የወፍ እንቁላል። ልጆች ሰጎኖች በሕይወት ካሉ ወፎች ሁሉ ትልቁን እንቁላል እንደሚጥሉ ታውቃላችሁ? አንዱ እንቁላል እስከ 1.5 ኪሎ ግራም ያህል ይመዝናል። ይህም ማለት አንድ የሰጎን እንቁላል ከ24 የዶሮ እንቁላሎች ጋር እኩል ክብደት አለው እንደማለት ነው። ኃይለኛ ምት። ሰጎኖች በጣም ጠንካራ እግሮች አሏቸው። በሚደነግጡበት ጊዜ በከፍተኛ ኃይል ይማታሉ። ረጅም እግሮቻቸው ከአደጋ ለመሸሽም በጣም ጠቃሚ ናቸው። 2 ጣቶች። አብዛኞቹ ወፎች 3 ወይም 4 ጣቶች ሲኖራቸው፣ ሰጎን ግን 2 ጣቶች ብቻ አሉት። አንደኛው ጣት ለመሮጥና ራሱን ለመከላከል የሚረዳው ትልቅ ጥፍርም አለው። ትልቅ አካል ያለው ወፍ ስለመሆኑ። ሰጎን በሕይወት ካሉ ወፎች ሁሉ ትልቁና ከባዱ ወፍ ነው። አንድ ያደገ ወንድ ሰጎን ከ2.5 ሜትር በላይ ቁመት ሊኖረው ይችላል። እንቁላሎችን ስለመንከባከብ። የሰጎን ወላጆች እንቁላሎቻቸውን ለማሞቅ ስራን ይከፋፈላሉ። አብዛኛውን ጊዜ ወንዱ ማታ እንቁላሎቹ ላይ ሲቀመጥ፣ ሴቷ ደግሞ በቀን እንቁላሎቹ ላይ በመቀመጥ የእንቁላሎቹን ደህንነት ያረጋግጣሉ። የሰጎን ጫጩቶች በፍጥነት ስለመራመዳቸው። የሰጎን ጫጩቶች ከተፈለፈሉ ከጥቂት ጊዜ በኋላ መራመድና ወላጆቻቸውን መከተል ይችላሉ። ድንጋዮችን ለምን ይወጣሉ? ልጆች ሰጎኖች ትንንሽ ድንጋዮችንና ጠጠሮችን ይወጣሉ። ሰጎኖች ጥርስ የሌላቸው ስለሆነ ድንጋዮቹ በሆዳቸው ውስጥ ያለውን ምግብ ለመፍጨት ይረዳቸዋል። የሰጎኖች መገኛ። ሰጎኖች የት እንደሚኖሩ ታውቃላችሁ ልጆች? ሰጎኖች የአፍሪካ ነባር እንስሳት ናቸው። ሰጎኖች በአፍሪካ በዋናነት እንደ ሳቫና ባሉ የሳር ምድር ቦታዎች ይኖራሉ። በመጨረሻ የሰጎን አይን ከአእምሮ እንደሚበልጥ ታውቃላችሁ? የሰጎን ትልልቅ አይኖች በአካባቢው ያሉ አዳኝ እንስሳትን ከሩቅ ለማየትና ከአደጋ ራሳቸውን ለመጠበቅ የሚረዷቸው ልዩ የተፈጥሮ ስጦታዎቻቸው ናቸው። ልጆች ስለ ሰጎን ይሄንን አላችሁ። እናንተ ደግሞ የምታውቁትን እንድትጨምሩበት እንጠይቃችኋለን። እንቁ ልጆችን በመከታተል የንባብ ችሎታችሁን እንድታዳብሩ አዳዲስና ድንቅ ታሪኮችንም እንድታገኙ እንጋብዛችኋለን። ስላዳመጣችሁ እናመሰግናለን። ሰብስክራይብ፣ ላይክ፣ ሼር ማድረግን ግን እንዳትረሱ። መልካም ጊዜ።